ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን በሚያገቡበት ጊዜ የኸዲጃ እድሜ 40 ዓመት ነበር። የነቢዩ ዓለይሂ ሰላቱ ወሰላም ደግሞ 25 ዓመት። ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን እጅግ በጣም ይወዷት ነበር። እሳቸውም በጣም ተወዳቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ጅብሪልን ባዩበት ጊዜ ወደ አጎታቸው ወይም ወደ በጣም ቅርብ ወደሆነ ሌላ ሰዋቸው አይደለም የሄዱት፣ ወይም ወደ አቡበክር ጓደኛቸው አይደለም የሄዱት፣ ወደ ኸዲጃ ነበር የሄዱት። ነቢዩ ሰለላሁ ዐለይሂ ወሰለም ወሕይም ለመጀመሪያ ጊዜ ሲወርድላቸው የነበረው ክስተት እጅግ በጣም ከባድ ነበር ለሳቸው። ሸፍኑኝ ብለው እየተርገበገቡ ሰውነታቸው እየተንዘፈዘፈ ነው ወደ ኸዲጃ የሄዱት። ምክንያቱም እቺ ሴት ከሰራዊት በላይ አቅም ያላት እጅግ ከባድ የማረጋጋት ብቃት ያላት ሴት እንደሆነች ያውቃሉ። ታዲያ ነቢዩን ሰለላሁ ዐለይሂ ወሰለም አረጋጋቻቸው። አብሽር፣ መጥፎ ነገር አንተን አያገኝህም አለቻቸው። ከዛም ወደ አጎቷ ወረቃ ብን ነውፈል ወስዳ ያለውን ነገር እንዲያስረዱና ወረቃም የበለጠ እንዲያረጋጋቸው አደረገች። ነቢዩ ሰለላሁ ዐለይሂ ወሰለም ከእሷ ጋር ተቀጥረው የሰሩ የእሷን ያክል ሀብት ያልነበራቸው ሰው ናቸው። በጣም የሚደንቀው ግን ኸዲጃም በሀብቷ ከፍታ እንዳይሰማቸው በሀብቷ ምክንያት ከፍ አለችብኝ እንዳይሉ አድርጋ የመያዝ ኢሞሽናል ብቃት ነበራት። ነቢዩም ሰለላሁ ዐለይሂ ወሰለም ለሀብቷ ሲሉ ወደ እሷ እንዳልቀረቡ እንዲሰማት አድርገው የመያዙን ብቃት ነበራቸው። የእድሜ ልዩነቱም የዛኑ ያክል ነው። ኸዲጃ የ25 ዓመት ወጣት ፍቅር ሰጣቸዋለች። ነቢዩም ሰለላሁ ዐለይሂ ወሰለም የ40 ዓመት እድሜ ያላትን ሴት መያዝ ባለባቸው አይነት ብልህነት ላይ ነበሩ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ኸዲጃ ከሞተች በኋላ ሊረሷት አልቻሉም። ዓመል ሑዝን ይባላል። እሷን ያጡበት ዓመት የሐዘን ዓመት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ከማዘናቸው የተነሳ እሳቸውንም አጡ፣ አቡ ጣሊብንም አጡ። ጣኢፍም ሄደው ያ መከራ ደረሰባቸው። በዚህ ሁሉ ችግር መሃል ነው አላህ ኢስራእና ሚዕራጅ በተአምራዊ በሆነ መንገድ እሱ ዘንድ እንዲሄዱ ያደረጋቸው። ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን ሁሌም ያስታውሷት ነበር። ትልልቅ አዛውንቶች ወደ እሳቸው ቤት ሲመጡም ሃኡላኢ ሱወይሒባቱ ኸዲጃ፣ የኸዲጃ ጓደኞች እኮ መጡ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የ80 ዓመት አዛውንቶች በሚመጡበት ጊዜ እሳቸው የ60 ዓመት ጎልማሳ ሆነው ከፍ ያሉ አዛውንቶች የኸዲጃ ጓደኞች ሲመጡ ነቢዩ ሰለላሁ ዐለይሂ ወሰለም ጋቢያቸውን አንጥፈው ይቀበሏቸው ነበር። እናታችን አይሻም ረዲየላሁ ዐንሃ በጣም ትገረብ ነበር። ምንድናቸው እነኚህ ሰዎች ሲሉ በጣም ሲያደንቁ፣ ሲንከባከቡ፣ ሲያከብሩ ስታያቸው ኢነሃ ካነት ተእቲና ዘማነ ኸዲጃ፣ የኸዲጃ ዘመን እኮ ትመጣን ነበር፣ እቺ ሴት እኛ ቤት ትመጣ ነበር በኸዲጃ ጊዜ ይሉ ነበር። ጊዜንም በኸዲጃ ይቆጥራሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዘማነ ኸዲጃ፣ የኸዲጃ ዘመን የዛኔ ትመጣ ነበር እቺ ሴት እኛ ቤት ይሉ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ፍየል ወይም በግ በሚታረድበት ጊዜ አነስ ብን ማሊክ ረዲየላሁ ዐንሁ እንደዘገቡልን ኢዝሃቡ ቢሂ ኢላ በይቲ ፉላና ፈኢነሃ ካነት ቱሒቡ ኸዲጃ፣ ወደ ገሌ ቤት ውሰዱላት ይህንን ስጋ ኸዲጃን ትወድ ነበር ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ያ አላህ፣ ኸዲጃን ብቻ አይደለም ነቢዩ ሰለላሁ ዐለይሂ ወሰለም የሚወዱት፣ ኸዲጃን የሚወዱትንም ይወዱ ነበር ዐለይሂ ሰላቱ ወሰላም። የኸዲጃ ወዳጆችንም ያስቡ ነበር ዐለይሂ ሰላቱ ወሰላም። ኸዲጃን ወፋዋን ለሷ ያላቸውን ክብር እሷ ከሞተች ከዓመታትም በኋላ ያንጸባርቁ ነበር ነቢዩ ሰለላሁ ዐለይሂ ወሰለም።